እናንተ ይሄ እምባዬ መቤቴን ሊቢያ ላይ ከቀናቶች በኋላ ለመገደል ለመታረር ለተዘጋጁት መስዋዕት ይሁንልኝ። እሺ እጅግ ያሳዝናል። ሊቢያ የብዙ ወጣቶችን ህይወት እየቀጠፈ ይገኛል። ወገን ሊሞቱብን ነው፣ ልናጣቸው ነው። በመድኃኔዓለም በማርያም ይዣቸዋለሁ። ሙሉ ተመልከቱልኝ። በመድኃኔዓለም እስቲ ቪዲዮ ስሩ እስቲ። አለ ታዋቂ ቲክቶከሮች እዚህ ሶሻል ሚዲያ ላይ ስማቸው መጥቀስ አልፈልግም። ለያለው ብቻ ይሄዱ የሚያጨበጭቡ አሉ። ልጆቻችንን ተንገላቱብን፣ ቆሰሉ፣ ነደዱ፣ ተቃጠሉብን፣ ፈነዳዱብን። ልጅም በሽተኛ ሆኗል፣ ነዱብኛል። ሁላችሁም የሰው ልጆች ይህንን መረጃ ሼር፣ ኮፒ ሊንክ፣ ሪፖስት አድርጎ ብሔር፣ ሃይማኖት፣ ዘር፣ ቀለም አይለይም። በሊቢያ ያሉ ኢትዮጵያውያን ወንድሞቻችን እህቶቻችን የቀራቸው ጥቂት ቀን ነው። ሰላም ጤና ይስጥልኝ። ውድ ነው የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይብዛላችሁ። የተወዳችሁ ውድ የንቁሃን ሚዲያ ቤተሰቦች እንዲሁም ውድ ኢትዮጵያውያን፣ ውድ ኦርቶዶክሳውያን ይህን ቪዲዮ የምታዩ ውድ የተከበራችሁ ቤተሰቦቻችን የዛሬውን መረጃ ከቻላችሁ ቪዲዮ እየሰራችሁ ድምጽ በመሆን ካልቻላችሁ ደግሞ ለ5 ሰው ሼርና ላይክ በማድረግ እንደ አንድ ኢትዮጵያዊነት ከጎናቸው ልንቆም ይገባል። ውድ ኢትዮጵያውያን ወንድሞቻችን በድጋሚ እንደ በግ አይናችን እያየ ሊታረዱ ተሰልፏል። የቀራቸው ጥቂት ቀናት ብቻ ነው። ይህን ቪዲዮ ብዙ ሰው ጋር ደርሶ የወንድሞቻችንን ህይወት ልንታደግ ይገባል። ለምን ተሰደዱ የሚሉ አንዳንድ አሳዛኝ ሰዎች አሉ። ከዚህ ቪዲዮ እንጀምራለን። ሁላችሁም ይህን ቪዲዮ ላይክና ሼር በማድረግ ጀምሩት። ለወንድሞቻችን ድምጽ እንሆናቸው እባካችሁ። ለወገኖቻችን መድረስ አለብን። ሲጀመር እንዳንተ አይነቱ የሰው ከብት ነው አደባባይ ላይ መታረድ ያለበት። ሲጀመር የሰው ልጅ እኮ ሞልቶለት ወይም ደግሞ ደልቶት አይደለም እኮ በረሃ ለበረሃ የሚከራተተው የራሱን ችግር የሚፈታበት መንገድ ነው። እንዳንተ አይነቱ ሽንታም ነው እቤቱ ተደብቆ እንደዚህ አይነት ኮሜንት ለመጻፍ የሚዘጋጀው። ወዳጅ ደግሞ በዚህ ጉዳይ ላይ ማለት ነው እዚህ ጋር ትላልቅ ቲክቶከሮች እኛ ወገኖች የኛው የራሳችን ወገኖች እዚህ ደረጃ አድርሷችሁ በመታስፈልጉ ሰዓት ፊታችሁን ያዞራችሁ ትላልቅ ቲክቶከሮች የዚህ ጊዜ ያልሆናችሁ መች ልትሆኑ? አንድ ሰው እንኳን ስለዚህ ሊቢያ ላይ ስለተጨቆኑ ስለ እህት ወንድሞቻችን አንድ ሰው እንኳን ቪዲዮ ሲሰራ ይቻላል። በዚህ ጉዳይ ካልተንቀሳቀስን መች ልንንቀሳቀስ እና ማለት ነው ወንድሞቼ፣ እዚህ ጋር ይሄ ነገር መረሳት የለበትም። እዛ ጋር ሊቢያ ላይ እየተጨቆኑ ላሉት እህት ወንድሞቻችን አሁንም ድምጽ መሆን አለብን። ይሄ ነገር መቅረት ያለበት ነገር ነውና አንርሰው። በወሬ አይቀር ነው የምለው። ወዳችኋለሁ። ኦኬ እንግዲህ ወንድሞቻችን እየመለሱ ያለው መልስ አንዳንድ ኢትዮጵያውያን የማይገባ ኮመንት እያደረጉ ነው።